ክርስቲያን ሴቶች ድንጋይ ናቸው ያለሃል፣ ስሜት የላቸውም ያለሃል፣ ፍቅር ቃላት አይፈልጉም ያለ ማን ነው? ለሴት ልጅ ከማትወደው ከማታፈቅረው ጋር መኖር ከባድ ፈተና ነው። እኔ ይላል ወንድማችን እድሜ 40 ነው እና ላገባ አስባለሁ፣ ግን የጌታ ፈቃድ ይሁን አይሁን አላውቅም ይላል። ደብዬ አብሮኝ ያደገ አንድ ልጅ አለ፣ የሰፈሬ ልጅ፣ በጣም ነው የምንዋደደው ከልጅነቴ ጀምሮ። ስሙ ግን ካሊዶ ነው። እና እንዴት ነው ነገሩ ሲባል ቃል ለእግሬ መንገድ ለመንገዴ ብርሃን ነው። እና ምንድነው አላመነም። ወንድሜ በዚህ ዘመን ካመነውም ራሱ ተመርጦ አይደል እንዴ? ጴንጤ ስለሆነ እኮ ሰው አይጋባም። አሁን ለምሳሌ ነጠላ አርገው ምንድነው ነጭ ቀሚስ አርገው አይታል በቴሌቪዥን ቃላዋዲ ሌላ ሚኖር ይሆናል አይዶና አላቅም፣ ግን ቃላዋዲን አውቃለሁ። አሁን እዛ ያለው አሉ ወንጌል የገባቸው ድኛለሁ ጸድቅ ያለው የሚሉ አሉ። ነጠላ አርገዋል፣ ጋቢ አርገዋል። አሁን ከነሱ ውስጥ አንዱ ያ ወንጌል የገባው ልጅ እህትህን ላግባት ቢለኝ እምቢ ልለው ነው ዴቭ እንዴ ምን ነው ነጠላ አርጎ ሊያገባት ነው እንዴ? ጋቢ አርጎ አግኝቼ ነው እዚህ ኮታ አርጎ ፈርዞ አሜን ነው ሃሌሉያ ምናምን ቀረ ድነሃል ሲሉት እሱን ጌታ ያውቃል። ዞር በል ጸድቀሃል። አይ እሱ ጌታ ነው የሚያውቀው። ራባሹ የለም ራባሹ ሻምናን የለም። እህትን የሚያክል ነገር ለእንዳንተ አይነት አውሬ አይሰጥ እና ከክርስቲያንም ተመርጦ ነው የገባው ወንጌል ቃሉ እንደገባው በመጽሐፍ ቅዱስ ክርስትናን እንደጀመረ አጣራለሁ። ይሄን ሳጣራ ክርስትናን በልሳን ነው የጀመረው። ይሄን ሳጣራ ክርስትናን በቃሉ ነው የጀመረው። እናቴ ይሄኛው ነው የሚሻለው። ልጅቱን ይራባሻ ሰላባታ ብለ ማስተዳደር አትችልም። በእግዚአብሔር ቃል ነው የምታስተዳድራት። እሷ ፍቅር እየፈለገች ካንተ ሮማንቲክ ነገር እየፈለገች አይደለም። ሃሌሉያ ራባሶሻ ቴና ማክራ ጌታ ነው ፍቅር ኖ የጌታ ፍቅር አጋፔ ነው። ሴቶቹ ደግሞ የሚፈልጉት ሌላ ፍቅር አለ። መዝናናት ይፈልጋሉ፣ መጫወት ይፈልጋሉ፣ ሽርሽር ይፈልጋሉ፣ ወክ ማድረግ ይፈልጋሉ ወዘተ አይደለም። ምን መሰለሽ ጌታ ምናምን ያንተን ከሴት ጋር እኮ ነው እያወራ ያለው። ከሴት ጋር እኮ ነው እያወራ ያለው። ሴት ምንድን የምትፈልገውን አጣቅም ያ ለቀረው ቸርች አለ አምጣት። እኛ ቆሮንቶስ ማቴዎስ እያስጠናን ነው፣ ታጠናለች። አንተ ደግሞ ጌታ የሰጠ በተጨማሪ እንድታንሸራሽራት ነው፣ እንድታዝናናት ነው። ካፍቴሪያ ወስደ አዝናናት ነው፣ አንሸራሽራት ነው። ፍቅርን ገለጥላት ነው። ወድሻለሁ፣ አፈቅርሻለሁ ምናምን ይሄ ፍቅር ቃላቶች ማለት ነው። ለዚህ እኮ ነው አሕዛብ የሚያምራቸው። አሕዛብ ሴኬ የሚያምራቸው ሴኬ ይመጣና ይናገራታል አልኩ። በቃ እንደ ወይኔ አንቺን የምትመስል ልጅ አለች እንዲህ በዓለም ላይ ይላል። በቃ ወከክ 40 ዓመት ሆኖት ሰው የጌታ ፈቃድ ይሁን አሁን ላገባ እያሰብኩ አይባልም። ለምን? አንደኛ በተገለጠ መጽሐፍ ውስጥ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ በእርግጥ አሁን 46 ዓመቴ ነው እንዳገባች ፈልጋል እህሪ። ይሄ ሰውዬ የጌታን ፈቃድ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት እምችል አይደለሁም፣ ፈሪ ነኝ። ስለዚህ በተአምር እንዳዳም አይኔን ስከፍ ሴትዮዋ አጠገቤ ትቆም ብሎ ከመጸለይ ውጪ ትርጉም የለው። ምክንያቱም ተገልጧል። አንድ ነገር የጌታ ፈቃድ ነው አይደለም ለማለት ከቃሉ ጋር ይስማማል አይስማማም? ቀላል ነው። ጥቅስ አለው የለውም? ጌታ ሆይ ማግባት የሚገባኝ እድሜ ጋር ደርሻለሁ፣ ግን እማታምንች ልጅቷ የማያምን ነው ልጁ ብዬ ብል ከቃሉ ጋር አይሄድም ማለት ነው። ስለዚህ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። የሆነ ውስብስብ መንገድ አትሂዱ። ጌታ ሆይ ምን ትላለህ በዚህ ነገር ላይ? ፈቃድ ነው አይደለም? በልቤ ተናገረኝ፣ በውስጤ ተናገረኝ አይደለም። ከቃሉ ጋር ካልሄደ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። የተጻፈው ነገር ላይ ያለውን ነገር ከፈጸምከው አለቀ። የጌታን ፈቃድ አውቀሃል። የጌታ እጅ አለበት፣ የጌታ ፈቃድ አለበት በዛ ውስጥ። በተጻፈው ጥቅስ ውስጥ ለምሳሌ እንደው ዝም ብዬ ነው 2 ቆሮንቶስ 6:14 የሚያምን ከማያምን ጋር ምን ህብረት አለው ይላል አይደል? ከማያምን ጋር ህብረት መጀመር የማን ፈቃድ አይደለም ነው? የጌታ ፈቃድ አይደለም። ምንም ማከበድ ማወሳሰብ አያስፈልገው፣ ቀላል ነው ማለት። በጣም ማግባት ትፈልጋለህ፣ ከዛ ላይ ሆነች ቆንጆ ልጅ አየህ፣ እንድታገባ የጌታ ቃል ይፈቅድልሃል? አዎ። ለጌታ ክብር ይሆናል? አዎ።
ሶስተኛውን ምስክርነት ለማግኘት ግን በጣም ማግባት ስለፈለክና ልጅቷ አንተ ስለሰፈርካት አንደኛ ስለሆነችልህ ከዛ በኋላ እዚች ላይ ስትጸልዩ መጠንቀቅ። ምን ማለት ነው? የወሰንከውን ውሳኔ እግዚአብሔር ፊት አታቅርበው። በቃ ወደሃታል፣ ደንግጣሃል። ከዛስ በኋላ እያማረች ነው። ጌታ እሺ እንዲልህ ነው የምትፈልገው። ከዛ ትጸልያለህ። በነገራችን ላይ ጌታ እሺ እንዲልህ ፈልገ ጌታ ሆይ ምን ትላለህ ብለህ ብትጠይቀው አይሆንም ቢልህ ምን እንደምትል ታውቃለህ? ይሄ ጠላት ድምጽ ነው። በኢየሱስ በደንብ አሰማ። ትክክለኛ ድምጽ ቢመጣም አታረጋግጥ። ስለዚህ ጌታ ፊት የሆነ ነገር ላይ ፈቃዱን ለማወቅ ስትፈልግ እምቢም እሺም ላለ ማለት በመጣው ጥያቄ እምቢም እሺም ላለ ማለት መሃል ላይ ሆነ ካልጸለቅ ትክክለኛ መልስ አታገኝ። ሰላም ይሰማዋል። ያ የውስጥ ምስክርነት መጽሐፍ ቅዱስ መንፈስ ቅዱስ ለመንፈሳችን ምን ያደርጋል ይላል? ይመሰክርልናል ይላል። የውስጥ ሰላም በጣም ወሳኝነት አለ። ደስ የማትሰኙበት ከሆነ ትንሽ ቆዩ። እግዚአብሔር የፈቀደው ነገር ጊዜ የሚያመጣውን ፈተና ማለፍ ይችላል። እግዚአብሔር ፈቃዱ የሌለበት ነገር መጨረሻ ላይ ራስን እንድታስገዛለት የማያደርግ ነገር መሆኑን ቼክ ማድረግ ነው።